አይ ቁጭ ብለው እንደው ሙሉ ታሪኮትን ሲሞትንና ሁኔታውን የነበሩትን እንደው ቢነግሩኝ። እንግዲህ ስሜ ጠረፉ ገዳሙ ታዬ ይባላል። አለማያ ዩኒቨርሲቲ በአግሪካልቸራል ኢንጂነሪንግ ተመርቄያለሁ። ከዚያ በኋላ ደግሞ ሲልሶ ኮሌጅ። የት ኮሌጅ? ሲልሶ። የት ነው? ሲልሶ እንግሊዝ ሀገር ዩኬ ውስጥ ክራምፕል ዩኒቨርሲቲ ኢንስቲትዩት ኦፍ ቴክኖሎጂ ይባላል። እዛ በማስተርስ ዲግሪ ተመርቄያለሁ። ከዛ በመጀመሪያው ምረቃዬ ቢኤስሲ ያለኝ ጅማ እርሻ ኮሌጅ አስተምሬያለሁ። ከዚያ በኋላ ደግሞ ጅማ እርሻ ኮሌጅ የከፍተኛ ትምህርት ኮሚሽን ቅጥር ነበር። ጅማ ዩኒቨርሲቲ ጅማ እርሻ ኮሌጅ አገልግያለሁ። ከዛ በኋላ ደግሞ ወደ አለማያ ዩኒቨርሲቲ ተዛውሬ ነበረ እና በተፈጠረብኝ መፈንቅያ ነገር ወደ እንደገና ቡናና ሻይ። ምንድነው የተፈጠረበት? በቃ አስፈላጊ የሆኑትን ደሞዝ አልከፍልም፣ ይሄ ለስታፍ የሚያስፈልጉ ቤት፣ ሌሎች አገልግሎቶችን አንሰጥም። መች ነው ይሄ? በ1982 81 82 እና ለህመም ተዳረኩ። በኋላም ለግድያ በሕክምና ለመግደል በቃ አደባ ተጋለጥኩኝ እና ለቀኩኝ ቦታውን። ይህን በዚህ የተነሳ አመልክቼ በቃ ከከፍተኛ ትምህርት ኮሚሽን ውጭ ሊሆን ብዬ አመልክቼ መንግስት ወደ ቡናና ሻይ ልማት ሚኒስቴር አዛወረ። እዛ ሳገለግል ነበረ። በኋላ እዛ ያለው ኢህአዴግ መጣ። ኢህአዴግ ዜግነቱ ኢትዮጵያዊ አይደለም፣ የሀገራችን ሰው አይደለም፣ የሀገራችንን ጥቅም መልቀቅ አለበት ብሎ ለባርነት ደሞዝ አልከፍልህም፣ ትሰራለህ ስራ ብሎ ማስገደድ አልሰራም አሉ። በፍርድ ሂደት ለማግኘት ያደረግኩት ሙከራ ሊሳካልኝ አልቻለም። እንዴት ዜግነት እርስዎ ኢትዮጵያዊ አይደሉም? እንዴት ኢትዮጵያዊ አይደለህም ሊሉ ቻሉ? እኔ ኢትዮጵያ ውስጥ ማደጎ ነኝ። በህፃንነት ሳይኮሎጂ ልበለው ሳይኮሎጂ እና የኪነ ጥበብ ሙያተኞች ለምርምር ከሌላ ሀገር ኢትዮጵያ ውስጥ የኢትዮጵያ ማህበረሰብ ውስጥ የጣሉን ዜጋ ነው። ይህንም መንግስት ያውቀዋል። ከየት ሀገር ነው? አላውቀውም። መንግስት ነው አሁን አመጣጥ የቤተሰቦችን የወላጆችን ታሪክ በምን ዓመተ ምህረት እንደመጣው ከየት የዜጋ